የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር የመንግስት ግዢ ንብረት ማስወገድ አገልግሎት ለአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ በአዲስ አበባ ከተማ አስተዳደርና በሸገር ከተማ አስተዳደር ውስጥ ለሚገኙ የመንግስት ትምህርት ቤቶች ለሚማሩ ተማሪዎች በልዩ ውል ስምምነት ግዢ የተለያዩ የተማሪዎች መማሪያ ደብተሮች በዓለም አቀፍ ግልጽ ጨረታ አወዳድሮ መፈጸም ይፈልጋል። በመሆኑም በጨረታው መሳተፍ የምትፈልጉ ተወዳዳሪዎች ማስታወቂያው በአዲስ ዘመንና በኢትዮጵያ ሄራልድ ጋዜጣ ከወጣበት ከህዳር 26 ቀን 2018 ዓ.ም ጀምሮ ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል ድረስ ባሉት 35 ተከታታይ ቀናት 6 ኪሎ በሚገኘው ፍቅር ፕላዛ ህንጻ ፋይናንስ ዳይሬክቶሬት 3ኛ ፎቅ ቢሮ ቁጥር 306 በአካል በመቅረብ የማይመለስ 1500 ብር በመክፈል የጨረታ ሰነዱን መግዛት የምትችሉ መሆኑን እንገልጻለን። ጨረታው ጥር 1 ቀን 2018 ዓ.ም ከረፋዱ 5 ሰዓት ተዘግቶ በዛው ዕለት ከረፋዱ 5 ሰዓት ተኩል በአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት 5ኛ ፎቅ የመሰብሰቢያ አዳራሽ ይከፈታል። አገልግሎቱ የተሻለ አማራጭ ካገኘ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ በ0115 57 81 26 በ0115 57 32 46 ላይ ይደውሉልን። የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት